ኢትዮጵያውያን ሴት ተዋናዮች በፊልም በአድናቆትና በንግድ ስራ ከፍተኛ ገቢ ያገኛሉ። ነገር ግን በኢትዮጵያ ውስጥ በጣም ሀብታም ሴት ተዋናይት ማን እንደሆነች አስበውት ያውቃሉ? በዚህ ቪዲዮ የኢትዮጵያ 10 ቱጃር ሴት ተዋናዮችን እነግራችኋለን። በ10ኛ ደረጃ ላይ ያስቀመጥናችሁ መቅደስ ጸጋዬ ስትሆን በሞጋቾች ድራማ ላይ በመስራት ከፍተኛ እውቅናን ያገኘች ሲሆን በተለያዩ የስራ ዘርፎች ላይ ተሰማርታ በርካታ ገንዘቦችን ወደ ካዝናዋ ታስገባለች። በአንድ ወቅትም ከ2 ሚሊዮን ብር በላይ የሚያወጣ ሰርግ የደገሰች እንደሆን ይታወሳል። በ9ኛ ደረጃ ላይ ያስቀመጥናት ሜላት ነብዩ ስትሆን በስራዋ እጅግ ጠንካራና ብልህ እንደሆነች ይነገርላታል። ሜላት የተለያዩ ስኬታማ ቢዝነሶችን የምታስተዳድር ሲሆን በተለይም በራሷ ስም የሽቶ ብራንድ በመፍጠር የተዋጣላት ነጋዴ ለመሆን በቅታለች። በ8ኛ ደረጃ ላይ ያስቀመጥናት አዲስ አለም ጌታነህ ስትሆን በሀገራችን ላይ ብዙ ፊልም ከተወኑ አርቲስቶች መካከል የምትመደበው አዲስ አለም ከብዙሃን ዘንድ ተወዳጅነትን ካተረፉ ሴት አርቲስት ተዋናያት መካከል አንዷ ናት። ከፊልሙ በተጨማሪ ከምታገኘው ገቢ 1.4 ሚሊዮን በላይ ተከታይ ባላት ኢንስታግራም ላይም እንደሚከፈላት ምንጮች ያመለክታሉ። በ7ኛ ደረጃ ላይ ያስቀመጥናት የትናየት ታምሩ ስትሆን በጥቂት ሀገረኛ ፊልሞች ላይ የምናውቃት ሲሆን ለወላጆቿ ብቸኛ ልጅ በመሆኗ በብዙ ፍቅር ያደገችው የትናየት 7ኛ ደረጃ ላይ ያስቀምጠናታል። የትናየት እጅግ ጠንካራ ሰራተኛና የሚያስገርም በራስ መተማመን ያላት ሴት ስትሆን ከ60 ሚሊዮን ብር በላይ በወጣችበት ቤትና ከ16 በላይ ካሜራ በሚጠብቅበት የተንደላቀቀ መኖሪያ ቤት ውስጥ ስትኖር ለብዙ ሰዎች የስራ እድል በመፍጠር ትታወቃለች። በ6ኛ ደረጃ ላይ ያስቀመጥንላችሁ ፈሪያት የማንስ ሲሆን በአስገራሚ የትወናና የፊልም ስራዎቿ የምናውቃት ፈሪያት ከትወና በተጨማሪ የተለያዩ የሙዚቃ ክሊፖች ላይም ሰርታለች። ፈሪያት ቦሌ አካባቢ የራሷ የሆነ የሀበሻ ቀሚስ ሱቅና ትልቅ ሬስቶራንት አላት። በ5ኛ ደረጃ ላይ ያስቀመጥናት ሞዴል ተዋናይትና ፊልም ሰሪ የሆነችውን አምለሰት ሙጬ ሲሆን ከሰራቻቸው ስራዎች በላይ የተወዳጁ ሙዚቀኛ ቴዲ አፍሮ ሚስት በመሆኗ ባላት እውቅና ላይ ባይበልጥ እውቅና እንድታገኝ መንገድ የከፈተላት ሲሆን በአዲስ አበባ ተወልዳ በኒውዮርክ አካዳሚ ፊልም ስራን እንዲሁም በዩኒቲ ዩኒቨርሲቲ ጋዜጠኝነትን የተማረችው አምለሰት ሙጬ ባላት ቁጥብ ባህሪ በብዙዎች ዘንድ ትወዳለች። ለንደን ካፌን ጨምሮ ለብዙ ድርጅት ብራንድ አምባሳደር የምትሰራ ሲሆን በአመት ወደ 40 ሚሊዮን የሚጠጋ ገቢ እንደምታገኝ መረጃዎች ያመለክታሉ። በ4ኛ ደረጃ ላይ ያስቀመጥናት ሰላም ተስፋዬ ስትሆን እድገቷን በኡመር ያደረገችው ሰላም በፈረንጆቹ 2025 ሚሊዮን ብር ካስገባች በኋላ የምታገኘው ገንዘብ በየጊዜው እያደገ በመምጣቱ አሁን ላይ ከቀዳሚዎቹ ባለሀብት ተርታ ትሰልፋለች። ሰላም የዜድቲ ሞባይል ብራንድ አምባሳደር ስትሆን በአመት ውስጥ በርካታ ሚሊዮን ብር ወደ ካዝናዋ ታስገባለች። በ3ኛ ደረጃ ላይ ያስቀመጥናት ዳናዊት መክብብ ስትሆን በጭራሽ ዝነኛ የመሆን ሀሳብ የሌላት ዳናዊት ቃና ቴሌቪዥንን በመቀላቀል በአጭር ጊዜ ውስጥ ተወዳጅነትና ዝናን ማትረፍ ችላለች። በተጨማሪ ዝነኝነቷን በመጠቀም ሀብት ካፈሩ ሰዎች መካከልም ዳናዊት ተጠቃሽ ናት። ከሀብት ምንጮቿ መካከልም የተለያዩ ድርጅቶች አምባሳደር በሚሊዮን የሚቆጠር ገንዘብ የምታገኝበት መንገድ ዋነኛው ነው። በአመት ውስጥ 50 ሚሊዮን ብር ወደ ካዝናዋ እንደምታስገባ ምንጮች ይጠቁማሉ። የምትነዳው መኪና ማርሴዲስ GL የተባለ ሲሆን መኪናው ከ20 ሚሊዮን በላይ ዋጋ እንዳለው ይገመታል። በ2ኛ ደረጃ ላይ ያስቀመጥናት ሃናን ታረቅ ስትሆን እጅግ የናጠጠ ሀብት ካላቸው የሀገራችን አርቲስቶች የምትመደበው ሃናን ለተለያዩ ድርጅቶች ብራንድ አምባሳደር በመሆን ሚሊዮችን ወደ ካዝና ስታስገባ የሀብቷ ምንጭ ግን ይህ ብቻ አይደለም። ሃናን ታዋቂ ከመሆኗ በፊት ኃይለኛ ነጋዴ የነበረች ሲሆን አዲስ አበባ ዩኒቨርሲቲ በማርኬቲንግ ተመረቃ ከወጣች በኋላ በንግድ ዓለም ላለፉት 10 ዓመታት ቆይታለች። ሃናን ኢምፖርት ኤክስፖርት ስራ የንግዱን ዓለም ብትቀላቀልም ቦሌ አካባቢ የሚገኝ ኬክ ቤት ባለቤት እና የተለያዩ የቤት እቃዎች ማምረቻ ድርጅት ባለቤትና በቅርቡ መገናኛ አካባቢ ፕላስ የተንደላቀቀ መኖሪያ ቤት የገዛች ሲሆን የቤቱ ዋጋ እስከ 100 ሚሊዮን ብር ይገመታል። በ1ኛ ደረጃ ላይ ያስቀመጥናት ማህደር አሰፋ ስትሆን ጥቂት የማይባሉ የአማርኛ ፊልሞች ቢኖራትም በቀላሉ የሰው ልብ ውስጥ የገባችው ሰው ለሰው በሚባል የቴሌቪዥን ድራማ ሲሆን በወቅቱ የኢትዮጵያ ሀብታም ሴት እሆናለሁ የሚል ሀሳብ አልነበራትም። ሆኖም እድል ቀንቷት በሀገራችን ቁጥር 1 ቱጃር አላሙዲ ለመወደድ በቅታለች። በአሁኑ ወቅት ሸራተንን ጨምሮ በርካታ ሀብቶች
በስሯ የሚገኙ ሲሆኑ እንዲሁም ኑሮዋ እጅግ ቅንጡ ከሚባሉ በላይ ነው። ማህደር ብቸኛ የግል አውሮፕላን ያላት ሴት እንስት ስትሆን ለአውሮፕላኑ ከ350 ሚሊዮን የኢትዮጵያ ብር በላይ አውጥታለች።